ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ከረማችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ዩቲዩብ ኪችን በሰላም መጣችሁ። በዛሬው ምግብ አሰራር ሰዓት ይዤላችሁ የቀረብኩት ቤት ውስጥ የሚሰራ ቺክን ናጌትስ ይሆናል። ይህንንም ደግሞ አብዛኛውን ጊዜ ለልጆቼ ምሰራውን ነው ወደ እናንተ ላደርሳችሁ የፈለግኩት። እንግዲህ እስከ ምግብ ስራው ፍጻሜ ድረስ አብራችሁን ትቆዩ ጋብዛለሁ። መልካም ቆይታ። Like, share, subscribe to the kitchen. ስራችንን የምንጀምረው እንግዲህ ዶሮአችንን ያው በቆራርጠን እናስተካክላለን። ከዛ ደግሞ እንደዚሁ የቶስት ዳቦውንም እንደዚሁ ቆራርጠን በማሽን በሽንኩርት መፍጫ ማሽን ይሆናል፣ በሌላም ቤት ውስጥ ባለ ማሽን እንደዚህ እንፈጨዋለን። ስንፈጨው በዚህ መልኩ ይሆንልናል። ከዛ የምናደርገው እንዳለ ያሉንን ቅመማ ቅመሞች ነጭ ሽንኩርቱን፣ ጨው፣ ቁንዶ በርበሬውን፣ ሬድ ፔፐሩንም አንድ ላይ ሁሉንም ፓፕሪካ ፓውደሩን አንድ ላይ ሁሉንም እንቀላቅለዋለን። ከዛ የምንሄደው ከቻለን አንድ ግማሽ ሰዓት እንደዚህ አቀላቅለነው ቁጭ ቢል ጥሩ ነው። ካልሆነ ግን ወዲያው መስራት የምንፈልግ ከሆነም እንደዛም ይቻላል። የምንፈጨው እንዴት አድርገን ነው? ስጋውን የዶሮ ስጋውንና የፈጨነውን የዳቦ አንድ ላይ አድርገን እንፈጨዋለን። በጣም ላም እስከሚል ድረስ በደንብ እንፈጨዋለን። እንግዲህ የፈጨነው የዶሮ ስጋውና የዳቦ አንድ ላይ ልክ የዳቦ ሊጥ አይነት ነገር ነው። ሁሉም በደንብ አብሮ የተያያዘ ነው። እንደዚህ ለማስተካከል ብዙ አይከብድም። እንደዚህ በኩል መልኩ ጠረጴዛችን ላይ አስተካክለን እንጠፈጥፈውና ከዛ በፈለግነው ቅርጽ ነው። ያው በልብ ቅርጽ ሰርቻለሁ። በእጅም ማስተካከል ይቻላል፣ በቢላም መቁረጥ ይቻላል። በተመቸን አይነት ቅርጽ ማስተካከል እንችላለን። በዚህ መልኩ እናዘጋጀዋለን ማለት ነው። ቺክን ናጌታችንን በዚህ መልኩ ቅርጽ አውጥተን ከጨረስን በኋላ እንግዲህ ወደ ቀጣይ ስራ ነው የምንሄደው። እንቁላል፣ ትንሽ ወተትና ቁንዶ በርበሬ እና ጨው አድርገን አንድ ላይ እንመተዋለን። ከዛ የቺክን ናጌታችንን መጀመሪያ እንቁላል ውስጥ እንነክራለን። ከዛ ደግሞ ኮርንፍሌክስ ላይ እንደዚህ ነክረን
ለመጥበስ ዝግጁ እናደርገዋለን ማለት ነው። አሁንም ዩቲ ኪችንን ምርጫችሁ ስላደረጋችሁ ከልብ እያመሰገንኩ ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። አሁንም እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። እንግዲህ በምታዩት መልኩ ስራችንን እየጨረስን ነው። አሁን የመጨረሻ የሚሆነው ችክና ጌቱን መጥበስ ነው የሚሆነው። እንደ አስፈላጊነቱ ኦፍን ውስጥ መክተት ከተፈለገም ኦፍን ውስጥ መክተት ይቻላል። በ180 ዲግሪ ከ15 እስከ 20 ደቂቃ በባክ ኦፍን ውስጥ ወይም በኦፍን ውስጥ ማብሰል ይቻላል። ይህ ግን በዘይት በዚህ መልኩ ዘይቱን አድርጌ ስጨርስ ከዛ በዚህ መልኩ ጠብሻዋለሁኝ። ጎልድ ብራውን እስከሚሆን ድረስ እንጠብሰዋለን። ከዛ እንግዲህ ለምግብ ዝግጁ ይሆናል ማለት ነው። እንግዲህ ቺክን ናጌታችንን በዚህ መልኩ ሰርተን ጨርሰናል። እጅግ በጣም ነው የሚጣፍጠው። እንግዲህ ሁላችሁም በየቤታችሁ ሰርታችሁ እንድትቀምሱት ጋብዛለሁ። እንግዲህ የዛሬው ፕሮግራም ይሄን ይመስል ነበር። ስለተከታተላችሁኝ ከልብ አመሰግናለሁ። ዩቲ ኪችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። በሌላ ጊዜ እስከምንገናኝ ቸርን ሰንብት። ሰላም ቆዩልኝ።
like, share, subscribe, Dirty Kitchen.